ለሸቱ አትጨነቁ ለራሳችሁ ተጨነቁ እኛ እጃችን ረጅም ነው በእውነት አጨብጭብ ያለው የሸቱን መለሳል አንድ አስረኛ መስራት ብችል ገብቷል ታጅቤ ነው መሄድ የምፈልገው አባባሪ ገብቷል ታጅቤ 4 5 እና 6 መኪናዎች እንደ ሰርጉ ላይ የታጅበ መሄድ ሰው እንደስ ይለኛል ሰላም ሰላም ውድ የዳርቻኔ ቤተሰቦች እኔ ወንድማችሁ ዘላለም ነኝ እንኳን ወደ እኔ ቻናል በሰላም መጣችሁ ዛሬ ቪዲዮ ቆንጆ ፕሮግራም ይላችሁ መጥቻለሁኝ ከሳምንት የቀጠለው የዩቲዩብ ፕሮግራም ይላችሁ መጥቼ ነበር ሳምንት ድረሱልኝ ዩቲዩብን አድርልኝ ባለው ጥያቄ መሰረት ብዙ መነጋገሪያ ሆኖ ነበር አሁን ላይ ደግሞ ዩቲዩብ ምን ላይ ነው የሚለውን ሰዎችስ ምን አሉ የሚለውን ቼክ አድርገን እንመጣለን የተለያዩ ቪዲዮዎችን ማዘጋጅተናል ከቪዲዮ መልካም ትምህርቶችን ተወስዳላችሁ ብዬ አስባለሁኝ አብራችሁን ቆዩ ቤቱን ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ እኔ ወንድማችሁን ማገዝ የናንተ ኃላፊነት ነው እኔ ደግሞ እናንተን ማዝናናት ለናንተ ትምህርታዊ ቪዲዮ ማቅረብ የኔ ኃላፊነት ነው እናንተም ከቪዲዮ ጥሩ ትምህርት ተማሩበታላችሁ ብዬ አስባለሁ ነገ በህይወታችን የሚገጥሙ የተለያዩ ፈተናዎች ሊኖሩ ይችላሉ እንዴት አድርገን እንዴት ድክመቱን ውድቀታችንን እንዴት ወደ ጥቅም ቀይረን ወደ ከፍታ እንደምንመለስ የሚያሳይ ቆንጆ ቪዲዮ ነው ወደ ቪዲዮ አመሰግናለሁ መልካም ቆይታ ቤተሰቦቼ ለሸቱ አትጨነቁ ለራሳችሁ ተጨነቁ እኛ እጃችን ረጅም ነው አሁን ደግሜ ነግራችኋለሁ እኛ እጃችን ረጅም ነው ከምታስቡት በላይ ነው እዚህ ሚዲያ ላይ መስራት ለኛ የሚሰጠን እድል እናንተ እንደምትገምቱት አይደለም በምንም መልኩ አንቸገርም ነው ማለት የሸቱን መለሳል አንድ አስረኛ መስራት ብችል ገብቷል ታጅቤ ነው መሄድ የምፈልገው አባባሪ ገብቷል ታጅቤ 4 5 እና 6 መኪናዎች እንደ ሰርጉ ላይ የታጅበ መሄድ ሰው እንደስ ይለኛል የሸቱን መለሳል አንድ አስረኛ መስራት ብችል ገብቷል ታጅቤ ነው መሄድ የምፈልገው አባባሪ ገብቷል ታጅቤ 4 5 እና 6 መኪናዎች እንደ ሰርጉ ላይ የታጅበ መሄድ ሰው እንደስ ይለኛል ኮሜዲያን እሸቱ ዘመኑንና ትውልዱን እንዳይዋጅ በመጣበት መንገድ የሚቀጥል ከሆነ ምድሪቷን ገዳም በገዳም ያደርጋታል በሚል ስሜት የረቀቀ ሴራ ነድፋችሁ ገዳማት ድረስ ገብታችሁ በኮሚሽንና በክፍያ ነው በፐርሰንት ነው የሚሰራው ይያላችሁ ስም የምታጠፉ ሰዎች ጠልፋችሁ ለመጣል እንቅልፍ ያጣችሁ ሰዎች ይሄንን ቪዲዮ እንድትመለከቱት እጋብዛችኋለሁ በጣም ይቅርታ ብፁዕ አቡነ ዲሜጥሮስ እየደወሉ ስለሆነ ነው ከኳታር በመሃል ላስገባቸው ትንሽ ይጠብቁኛል እሺ ብፁዕ አባታችን ቡራኬ ይድረሰኝ እንደምን አሉ ሰላም ነዎት ታናስተልም እግዚአብሔር ተመሰገነ እንደምን ሰነበታችሁ እግዚአብሔር ይመስገን ይፍቱኝ ባርኩኝ ቡራኬ ይድረሰን ብፁዕ አባታችን ሰላም ነዎት እግዚአብሔር ባርከ እግዚአብሔር ተበቀን እግዚአብሔር ተመሰገነ ሰላም ናችሁ እና ወንድማችን እኔ እግዚአብሔር በሚያውቀው የላ ቦታ መናገር ትርፍ አልፈልግም በእኔ በሀገረ ስብከቴ በተመደብኩበት ቦታ ባሰራሁት ቤተክርስቲያን ማን ረዳ በባል ልጄ እሸቱ መለሰ ከሰራተኞቹ ከድርጅቱ ጋራ ህፃኑ ልጅ ሳይቀር ባለቤቱ ሳይቀሩ በቦታው ላይ ተገኝተው በራሳቸው ገንዘብ መጥተው ይሄንን ቤተክርስቲያን ቀደም እንዳልኩት 2,600,000 ዶላር ነው ድርሃም አይደለም ዶላር ያ ከሆነ በኋላ ትንሽ እንኳን ያው በ4,000 በ5,000 በ6,000 የሚሆን ሽልማት እናደርግ አይፈቀድም ይሄ ከድሆች ነው የተሰበሰበ ነው ይሄ የተሰበሰበው ለቤተ ክርስቲያን ነው ከቤተ ክርስቲያኖች ምንም ነገር ልናደርግበት አይገባም ብሎ እንዳንድ ትልቅ ሐዋርያ የከለከለ እኔንም ያስቆመኝ እሱ ነው ይሄ ምስክርነት ነው ከዚህ የበለጠ ምስክርነት ቤተ ክርስቲያን ለልጆቿ አትሰጥም ወንጀል አይነቱ ይደደሞ ወተስ ሁላችንም ቤተክርስቲያን ኩሉከራ ፈተናዎች ያጋጥሙናል ለበረከት ያርገው ብለን ነው የምንሄደው እንጂ ሌላ ነገር አይደለም አሜን እጅግ በጣም አመሰግናለሁ በእውነት ይሄ ነው እግዚአብሔር ያክብርልን አሜን እና ክቡር ዶክተር ቢኒያም እንደምን አመሸ አይ ቢኒያም በድንጋይ ሰላም ነው እንዴት ነህ ስለደወልክ በጣም ደስ ብሎኛል አረ ግሬ የለውም ማለሽ
እሺ ቢኒ ሐሳብን ለመስማት ዝግጁ ነኝ። ላይቭ ነው ያለነው። ድምጽህም ኦልሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶንኪቲዩብ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪቲዩብ ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 አመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች። በጣም አስታውሳለሁ። እና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ። ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው። እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች፣ የሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራልን፣ ሌሎችም አርቲስቶችም ማንም ክፍያ ምንም የሚታሰብ ነገር አይደለም። ሼም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም 100% በእውነት አጨብጭቤያለሁ። እንግዲህ ተመልካቾቻችን ባየነው መሰረት ነው እንግዲህ እውነቱን አሁን ራሳችን መወሰን እንችላለን ብዬ አስባለሁ። ከዚህ ቪዲዮ ምን እንማራለን? የፈለገ ስኬት ላይ ብንሆን የትኛውም ደረጃ ላይ ብንሆን እኛን መጣል የኛን ውድቀት የሚፈልጉ በጣም ብዙ ሰዎች ሊኖሩ ይችላሉ። ግን እነሱ እንዴት ተጠቅመን እንዴት ከፈተናችን መውጣት እንችላለን፣ እንዴት ድክመታችንን ማሸነፍ እንችላለን የሚለው ነው ከዚህ ቪዲዮ መማር ያለበት። በጣም ብዙ ሺህ ወሬዎች በብዙ ሺህ ሰዎች የሚቆጠር ንግግሮች ነበር የሰማነው በሼቱ ዙሪያ። ግን ያው እውነቱን እየሰማን በጳጳሳት ደረጃ እነ ዶክተር ቢኒያም እንግዲህ ከተናገሩ ማን ሊናገር ነው? ስለ ሼቱ ማን ሊናገር ነው? ሁላችንም በያለንበት ዘርፍ በያለንበት ሙያ ተግተን እንስራ። እንዴት ውድቀታችንን፣ ድክመታችንን፣ ዛሬ መከፋታችንን፣ ዛሬ ማዘናችንን ተጠቅመን እንዴት ወደ አዲስ ህይወት እንመለሳለን የሚለውን በዚህ ቪዲዮ መማር እንችላለን። ቤተሰቦቼ የመጀመሪያ ሪአክሽን ቪዲዮ ነው። ኮሜንት እንድትሰጡኝ እፈልጋለሁኝ። ከእናንተ ብዙ ጠብቃለሁኝ እና አመሰግናለሁ። መልካም ቆይታ። እኔ ወንድማችሁ ዘላለም ነበርኩኝ አብሬያችሁ የቆየሁት። እንዳትረሱት ቤቱን ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። መልካም ቆይታ። ባባይ። ሰላም ሁኑልኝ።